በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ጥቅምት 20 በዚች ቀን ክቡር ገናና የሆነ አባ ዮሐንስ ሐጺር አረፈ። የዚህም ቅዱስ ወላጆች ከላይኛው ግብፅ ናቸው። እነርሱም እግዚአብሔርን የሚፈሩ ናቸው፣ ግን ከእርሱ በቀር ልጅ የላቸውም። የዚህ ዓለም ብልጽግና ቢሆን የላቸውም፣ ነገር ግን በበጎ ሥራ ባለጸጎች ናቸው። ይህን ቅዱስ እያስተማሩ በበጎ አስተዳደግ አሳደጉት። የዚህም ቅዱስ ዕድሜው 18 ዓመት ሲሆን የእግዚአብሔር ቸርነት አነሳስተው የመላእክት የሆነ አስኬማን ይለብስ ዘንድ ወደ አስቄጥስ ገዳም ሄደ። ይኸውም የምንኩስና ልብስ ነው። ከዚያም በደረሰ ጊዜ አባ ባይሞይ የሚባል አንድ አረጋዊ አባት ተገናኘው። ዮሐንስም ሰገደለት፣ ወደ እርሱ እንዲቀበለው ለመነው። ሽማግሌው አባትም ልጄ ሆይ ያንተ በዚህ መኖር ልክ አይደለም። በዚች ገዳም የሚኖሩ በእጆቻቸው ይሰራል፣ በቀን በሌሊት ይጾማሉ፣ ይጸልያሉ። በሚተኙ ጊዜ ያለ ምንጣፍ በምድር ላይ ይተኛሉ። አንተ ወጣት ጎልማሳ ስለሆንክ ይህን ሁሉ ችግር አትችልም። ነገር ግን ወደ ዓለም ተመልሰ እንደ ሰው ሁሉ በጎ አኗኗር ትኖር ዘንድ ይሻላል። የዚች ገዳም ኑሮ ጭንቅ ነውና አለው። አባ ዮሐንስም እንዲህ አለው፣ ይህ በጥላት ስር ልኖር መጥቻለሁ። ስለ እግዚአብሔር ብለህ ተቀበለኝ እንጂ አትመልሰኝ። ይህ አባ ባይሞይም እግዚአብሔር ሳይጠየቅ ምንም ስራ አይሰራምና በዚያ ጊዜ ስራውን ይገልጥለት ዘንድ ስለ ዮሐንስ ሐጺር እግዚአብሔርን ለመነው። የእግዚአብሔርን መልአክ ተገልጦለት እርሱ የተመረጠ መሳሪያ ይሆናልና ተቀበለው ብሎሃል አለው። ከዚያ በኋላ ዮሐንስ ሐጺር ወስዶ ወደ ቤተ ክርስቲያን አስገባው። የምንኩስና ልብሶችን አምጥቶ በላያቸው 3 መዓልት 3 ሌሊት ጸለየ። ከዚህም በኋላ የእግዚአብሔር መልአክ ተገልጾ በመስቀል ምልክት በልብሶቹ ላይ አማተበ። ሽማግሌውም እነዚያ ልብሶችን ለአባ ዮሐንስ አለበሰው። ከዚያችም ቀን ጀምሮ አባ ዮሐንስ ተጋድሎውን አገልግሎቱን ጀመረ። አባ ባይሞይም ሊፈትነው ወደደ። በአንዲትም ቀን ደብድቦ ከአንተ ጋር መኖር አልሻም ብሎ ከባቱ አስወጥቶ አባረረው። የከበረ አባ ዮሐንስም ከሜዳ መካከል በውጭ ቆመ። በየቀኑ በጠዋት እየወጣ ከእነዚህ ላይ አልሻም እያለ ይመታዋል። እርሱ ግን አባቴ ሆይ ይቅር በለኝ ብሎ ከእግሩ በታች ይሰግዳል። በሰባተኛይቱም ቀን ወደ ቤተ ክርስቲያን ሲሄድ ሽማግሌው አባ ባይሞይ ወጣ። አባ ዮሐንስ 7 መላእክት ከበው አክሊላት ሲያቀዳጁ አያቸው። ከዚያም ጊዜ ወዲህ መፈተኑን ተወው፣ ወደ መኖሪያ ቤት አስገባው። ከዚህ በኋላ በአንዲት ቀን አባ ባይሞይም የደረቀ እንጨት አግኝቶ ወስዶ ለአባ ዮሐንስ ሰጠውና ይህ እንጨት ትከለው እስኪበቅል እስኪያፈራ ድረስ ውሃ ጠጣው አለው። አባ ዮሐንስም ለአባቱ ታዛዥ በመሆን ተቀብሎ ወስዶ ተከለው። በየቀኑ 2 ጊዜ ያጠጣዋል። ውሃውም 12 ምዕራፍ ያህል የራቀ ነው። ከ3 ዓመት በኋላ ያ እንጨት አቆጥቁጦ በቀለ። ታላቅም ዛፍ ሆኖ አብቦ ጣፋጭ ፍሬን አፈራ። አባ ባይሞይም ከፍሬው ለቅዱሳን አረጋውያን ወሰደላቸው። የታዛዡን የትሑቱን ፍሬ እንሆ ብሎ አላቸው። እነርሱም ይህን ድንቅ ተአምር አይተው አደነቁ። ለመምህሮቻቸውም ለሚታዘዙ እንዲህ ያለ ጸጋ የሚሰጥ እግዚአብሔርን አመሰገኑ። አባ ባይሞይም 12 ዓመት ያህል በጽኑ ደዌ ውስጥ ተይዞ ኖረ። አባ ዮሐንስ ያገለግለው ነበር። አባ ዮሐንስ እንደተፈተነው የተመረጠ መስዋዕት ይሆን ዘንድ በዚህ ደዌ እንዲፈተን እግዚአብሔር ፈቅዷልና። በሚሞትበትም ጊዜ አባ ባይሞይ ቅዱሳን አረጋውያን መነኮሳት ሰበሰባቸው። አባ ዮሐንስ እጁን ይዞ እርሱ ሰው ያይደለ መልአክ ነውና ተቀብላችሁ ጠብቆት ብሎ ሰጣቸው። እርሱም ደግሞ እንዲህ አለው፣ ከረፍቴ በኋላ ያ እንጨት ወደ ተተከልክበት ቦታ በዚያ ኑር፣ እግዚአብሔር ላንተ ያዘጋጀልህ ነውና ብዙዎችም በአንተ እጅ ይድናሉ። መታሰቢያን በዚያ ጸንቶ ይኖራል። ዜና በዓለም ሁሉ ይወጣል። ይህንን ተናግሮ አረፈ። አክብረው ቀበሩት። ከዚህም በኋላ ቅዱስ አባ ዮሐንስ አረጋዊ አባ ባይሞይ እንደነገረው ወደዛ ቦታ ሂዶ ኖረ። ዜናው በዓለም ሁሉ እጅግ እስከተሰማ ድረስ ታላቅ ተጋድሎን ተጋደለ። በራሱ ቤተ ክርስቲያን አበምኔት ሆኖ ተሾመ። በሹመቱም ጊዜ ሊቀ ጳጳስ አባ ቴዎፍሎስ እጆቹን በራሱ ላይ ሲጭን አክሲዮስ 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 የሚል ቃል ከሰማይ ተሰማ። ይህም ይገባዋል 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 ማለት ነው። የቁርባን ቅዳሴ በሚቀድስ ጊዜ ቅዱስ ቁርባን መቀበል የማይገባቸውን ይለያቸዋል። ዛሬ ሲዳችሁ ንስሐ ግቡ፣ ከዚያ በኋላ ተመልሳችሁ ስጋውን ደሙን ተቀበሉ ይላቸዋል። ይህ አባ ዮሐንስ ሊቀ ጳጳስ አባ ቴዎፍሎስ የቅዱሳን የሰለስቱ ደቂቅን ስጋቸውን እንዲያመጣለት ወደ ባቢሎን ልኮታል። ይህም በግንቦት ወር በ10ኛው ቀን ተጽፏል። በአንዲትም ዕለት አንድ መነኩስ ሊጎበኘው ወደ ባቱ ቢመጣ አባ ዮሐንስ ተኝቶ አገኘው። የእግዚአብሔር መልአክ በላዩ ይጋፉ፣ ክንፎቻቸውም ያርገበግቡ ነበር። አንዱ ሌላው ተወኝ ክንፌን በላዩ ላኑር ይለዋል። ይህንንም አይቶ እግዚአብሔርን አመሰገነው። ከዚያም በኋላ የመነኮሳቱን መንደር ሊበረብሩ የበርበር አረማውያን ወደ አስቄጥስ ገዳም በመጡ ጊዜ አባ ዮሐንስ ወደ አባ እንጦስ ገዳም ወደ ቁልዝም ሄደ። በዚያም በአባ እንጦስ ገዳም በጎኑ ባለ ቦታ ተቀመጠ። እስከሚያርፍበት ቀን ድረስ የሚያገለግለው አንድ የታመነ ሰው እግዚአብሔር አመጣለት።
ከዚያም በኋላ ከዚህ ዓለም ድካም ሊያሳርፈው በወደደ ጊዜ እግዚአብሔር ቅዱሳን ጻድቃኖችን አባ እንጦስን፣ አባ መቃርስን፣ አባ ጳኩሚን ከእርሳቸውም ጋር መንፈሳዊ አባቱን አባ ባይሞይን ያረጋጉ ዘንድ ከኃላፊው ዓለም መለየቱን ይነግሩ ዘንድ ወደ እርሱ ላካቸው። እነርሱም ይህንን ብለው አረጋጉት። ደስ ይበልህ፣ እግዚአብሔር የማያልቅ ታድላ ደስታ አዘጋጅቶልሃልና ክብር ይግባውና ጌታችን እንዳዘዘ በእሑድ ቀን ሁለተኛ ወደ አንተ መጥተን ወደ ዘላለም ሕይወት እንወስድሃለን። ባርከውትም ከእርሱ ዘንድ ተመለሱ። በዓርብ ቀን አገልጋዩ ወደ አንድ ቦታ ላከው። ከዚህ በኋላ ጥቂት ታመመ። በእሑድ ቀን ሌሊት ዶሮ ሲጮህ እኒያ ቅዱሳን ከሁሉ ቅዱሳን ማህበር ጋር መጡ። የመላእክትም ሰራዊት ሁሉ ወደ እርሱ መጡ። ባያቸው ጊዜ ደስ ብሎ በእግዚአብሔር እጅ ነፍሱን ሰጠ። መላእክትም እያመሰገኑ እየዘመሩ በታላቅ ክብር ነፍሱን አሳረጓት። በዚያም ጊዜ ረድኡ መጣ። ነፍሱን ከበው እያመሰገኑ ሲያሳርጓት የጻድቃን የመላእክት ማህበር አይቶ እያደነቀ አንድ ሰዓት ያህል ቆመ። ከመላእክትም አንዱ ወደ እርሱ መጥቶ የቅዱሳን ስማቸው በመጥራት በጣቱ እያመለከተ ይህ አባ ገሌ ነው ብሎ አስረዳው። ረድኡም መልአኩ እንዲህ ብሎ ጠየቀው፣ ይህ በፊታቸው ያለ ፊቱ እንደ ፀሐይ የሚያበራ ማን ነው? መልኩስ? መልአኩ የመነኮሳት ሁሉ አባት አባ እንጦስ ነው ብሎ መለሰለት። ወደ በዓቱም ያ ረድእ በገባ ጊዜ በምድር ላይ ሰግዶ እንዳረፈ አባ ዮሐንስ አገኘው። ታላቅ ልቅሶም በላዩ ላይ አለቀሰ። ከዚያም በኋላ ወደ መነኮሳቱ መንደር ፈጥኖ በመሄድ ቅዱስ አባ ዮሐንስ ሐፂር እንዲያረፈ ነገራቸው። እነዚያም መነኮሳት አክብረው ገንዘው ስጋውን ተሸክመው ወስደው በቦታቸው አኖሩት። የደረቅ እንጨት ተክል ባበቀለበት ላይ በሰራት የራሱ በሆነች ቤተክርስቲያን ውስጥ ልጆቹ ከዚህ አፍልሰው ወስደው እስካኖሩት ድረስ በዚያ ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በአባታችን በዮሐንስ ሐፂር ጸሎት ይማረን። በረከቱ ከእኛ ጋር ትኑር ለዘላለሙ በእውነት አሜን።